አይ ብዙ ጊዜ ሲርበን የማጥረስ እኔ ማረኝ መስልኝ ጌታ ሰላም ነች በቃ ለብቻሽ በይ በቃ ማልቀስ ሸልሸል ምንድን ነው ማልቀስ ሸልሸል ሲባለው እሺ አክሽን ሲጀምር ሳስታየው ምስኪ ማረኝ ምን በቃ ዘርጋይ እቺ ነው እናታና ጌታ እንደዚህ ስትወራ በይ እኔ አታፍጭብኝ እንዴ ዙሪ በቃ ዙሪ የሚለው ዙሪ አለሽ አንቺ ይቻላል ችግር የለውም አክሽን አሁን ነው እዚህ ጋር ሰላም አኩርፋ እየተቀረጸች ከወይዘሮ ሜላት ጋር ተጣልታ ይመስላል። በጣም አኩርፋለች። ግን የቀረጻው ሁኔታ ከካሜራ ጀርባ በጣም ነው የሚገርመው። የምር ሁሉ ነገር ያስገርማል። በጣም እዚህ ጋር ተመልከቷት ሰላምን። ሀናን ስታይ ሀና ደግሞ ሰላምን ስታይ ትስቃለች። ከዛ ከተ ብሎ ካሜራው ይቆማል ማለት ነው። እና እዚህ ጋር ሰላም በጣም አኩርፋለች። ፊትሽን በደንብ አድርገሽ ጣይው እያሉ ከኋላ ያስጨንቋታል። አንዳንድ ጊዜ ፈገግ ትልና ከዛ በደንብ ፊትሽን መጣል አለብሽ። እዚህ ጋር ደግሞ የቤተሰብ ከካሜራ ጀርባ ዝግጅት ላይ ናቸው። አው ለቲክቶክ ፎቶ ይነሳሉ፣ ይዘገጃጃሉ። እጅ ጥቁር የለበሰችው ከካሜራ ጀርባ የምትሰራ ስትሆን በጣም ጎበዝ ናት። እዚህ ጋር ምላሴ በቃ ፈታ እያሉ ነው። ሀናም የሰራተኛ ልብሷን ይዛ ወደ ግብ ውስጥ ገብታ ልትቀይር ነው። ኤልያስም እዚህ ጋር ፈታ እያለ ነው። ለቲክቶክ እየቀረጸ ነው። አዎ ራሱን ምናምን የሆነ እያዝናና ይመስላል። ሀናና ምላሴ አሁን ልምምድ ላይ ናቸው። እየተለማመዱ ነው የሚያወሩትን ልክ እንደ እህትና ወንድም። ዋው እዚህ ጋር ድራማው በጣም ያምራል። አዎ ኤልያስ በደንብ ተዘጋጁ እያላቸው ነው። ሰላም አንተም እኮ በኋላ ትቀርባለህ ለራስህ በደንብ እዚህ ጋርም እንደዚህ ነው። ይሄን ሰውዬ ታውቁታላችሁ? አሁን ሀናን ከኔ ለመንጠቅ ትወሰዳለች። የሚሰራው ሴራ ያኛው አንደኛው ከጆሮ ሌላ ቀጣይ አንኛት ምን ተፍ እሱን እናያለን። እዚህ ጋር ደግሞ አይቻለሽ። እቺ ደግሞ አጠራለ ሀና እርጌ ሸፉ ሲዛ ምንድን ነው ያልሽው? ባለፈው ለታ ምንድን ነበር ዘፈንሽ? እንግዲህ ልደት እየተከበረ ነው። መልካም ልደት ሰላምዬ። በዚህ መልኩ ኬክ እየቀባችሁ ነው። አውሬ ያስመሰለችው እኮ። ደግሞ አሁን እነ ተሬ ደላላው ቢሮ አካባቢ ነው። ለቀረጻ ተሰብስበው ሄደዋል። ግን ከካሜራ ጀርባ ፈታ እያሉ ነው። ሀናና ሰላም እያጠኑ ነው የሚያወሩትን። እዚህ ጋ ጆሮ እየረባሽ ነው። ጆሮ በጣም ረባሽ ነው። የሚገርመው ጆሮ በጣም ረባሽ ልጅ ነው እና ሲያጠኑ ይረብሻቸዋል። ምክንያቱም እኔ ምን አልኩኝ ታዲያ? ሰው ከሌለ ምን ያደርጋል? ስቆጣ ተበጣጥ ካለ ምን ስል የተናገረው ንፍጣ አንጃፍኝ አታ ምድረው ተቆላምጠው የፍቅር አበባ ወደድስ ቢጋባ ሊጋባ ይቺማ ትያዛለች። ነገራችን ላይ ሀኒዬ የአበሻ ቀሚስ ስትለብስ በጣም ነው የሚያምርባት። በተለይ ደግሞ የወሎ ባህል። እዚህ ጋር ሀኒ እየተዘገጃጀች ነው። ወደ ቀረጻ ልትገባ ነው። እዚህ እነ ጆሮ ሙድ ይይዛሉ። ምክንያቱም ሀና ሱሪ ለባሽ ናት። ሱሪ ትለብሳለች፣ ግን አልወዱም። ካት ይሄን ሰውዬ ታውቁታላችሁ? አሁን ሀናን ከኔ ለመንጠቅ
ትወሰዳለች። የሚሰራው ሴራ ያኛው አንደኛው ከጆሮ ሌላ ቀጣይ አንደኛ ናት። ምን ተፍ እሱን እናያለን። እዚህ ጋር ደግሞ ይቻለች እቺ ደግሞ አጠርባሪ አናተ እርጌ 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 ሸፉ ሲዛ ምንድን ነው ያልሽው? ባለፈው ዕለት ምንድን ነበር የዘፈንሽው? እዚህ ጋር ደግሞ በጣም ጎበዝ ካሜራማን አለ። በጣም ጎበዝ ነው። የሚገርማችሁ በትክክል ነው የሚቀርጸው። አሁን እዚህ ጋር ጆሮና ሀና እየተቀረጹ ነው። ሀናን ወደ ስራ ቦታ ወደ ዞሮ መላት ቤት እየሄደች ነው። የሆዳቸውን እያወሩ ነው። ካሜራማኑ እየቀረጸ ነው። ሀንዬ እዚህ ጋር በቃ ጆሮ ጋር ስታወራ ያው ታቋታላችሁ መቼም ለእናንተ መነገር ባልካባችሁ። አባዬ ሀና እንደዚህ ነች። የሆነ ነገር ባልካት ቁጥር ትደነግጣለች። እንደው ቆይ ልጥራት። ሀና 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 ሀኒ አባዬን ታወቅሽው እንዴ? አዎ ታወቅኳት። ሀኒ የሚበላ ነገር ካለ ብታመጪልኝ ደስ ይለናል። ሀና ማለት የቤት ሰራተኛ እሷ ነች? ከካሜራ ጀርባ ቆይታችን ይሄን ይመስል ነበረ። በጣም ደስ ይላል። በዛውም አዝናኝና አስቂ ነው። በነገራችን ላይ ድራማ የሚሰሩ ሰዎች ታድለው። እንደ ስራ እኮ አይደለም ስላችሁ፣ እንደ ስራ አይደለም ስላችሁ፣ ስራችሁ ላይ ትኩረት ማድረግ አለባችሁ። ግን እዛ ጋር ስትገናኙ እንደ ቤተሰቡ ናችሁ፣ ፈታ ብላችሁ ከዛ ደግሞ በቃ ተሳስቃችሁ በቃ ብዙ ነገር ካሜራማኖቹ አያጨናንቁም። በጣም ደስ ይላል። ላይክ ሰብስክራይብ አድርጉ። ተጨማሪ ቪዲዮዎችን ከካሜራ ጀርባ እና ሀና የምታደርጋቸው ከካሜራ ጀርባ ሱሪ ለባሽ ናት። ስትዘንጥ በጣም ቆንጆና የምታምር ልጅ ናት። የምሬን ነው የምላችሁ፣ በጣም ተወዱታላችሁ። እዚህ ጋር ደግሞ ሀና እንደምታዩት እንግዲህ የራያ ባህል ልብስ ለብሳ ነው። ያው ሀና ከወሎ ነው የመጣችው። ግን አሁን ላይ ደግሞ ግን ስንቶቻችሁ ናችሁ ሀና ወለጌ ናት ብላችሁ የምታስቡት? እስኪ የራሳችሁን ግምት በኮሜንት አሳውቁ። ሀና የምር የወሎ ልጅ ናት ወይስ ደግሞ የአዲስ አበባ ልጅ ናት? ምክንያቱም ድራማው ላይ ሀና ከደሴው ከወሎ እንደመጣች እና ከአባባ ኖላዊ ልታሳክም በዛን አጋጣሚ ከቤተሰቦቿ ጋር ደግሞ አሁን በቅርብ ልትተዋወቅ ዲኤንኤን ምርመራ እያደረገች እንደሆነ ነው የምታውቁት ብዙዎቻችሁ ኦዲየንሶች ማለት ነው። እና እስኪ የራሳችሁን ግምት በኮሜንት አሳውቁ። ሀና በጣም ደስ ቆንጆዬ ልጅ ናት። የምር ደስ ትላለች። በተለይ ስትስቅ ብዙ ጊዜ ድራማው ላይ አትስቅም። ያው ችግርተኛ ከመሆኗ በእጅ ዙሪያዋ ያለባት ችግር ትንሽ የከፋ ስለሆነ እዚህ ጋ አባቷ መታመም አለ፣ የወይዘሮ ሜላት ጭቅጭቅ አለ።